ጤና ይስጥልኝ። ወደ ዛሬው ዳሰሳችን እንኳን ደህና መጣችሁ። ዛሬ አብረን የምንመለከተው አንድ አጭር ቢሆንም እጅግ በጣም አነጋጋሪና ጥልቅ የሆነ ጽሑፍን ነው። ይህ ዳሰሳችን በህብረተሰባችን ውስጥ በዝምታ እየተስፋፉ ያሉ አጥፊ ልማዶችና እነዚህ ልማዶች የፈጠሩትን የጣት መቀሰር አዙሪት በጥልቀት የሚመረመር ነው። ጽሑፉ ሁላችንንም ቆም ብለን እንድናስብ የሚያደርግ ፍልስፍናዊ ጥልቀት አለው። እሺ፣ ብዙ ሳንቆይ ቀጥታ ወደ ጉዳዩ እንገባና የዚህን ዝምተኛ ማህበራዊ አደጋ ስር መሰረት አብረን እንመርመር። ጽሑፉ የሚጀምረው ልብን በሚነካ እና ቆም ብለን እንድናስብ በሚያደርግ ጥልቅ ጥያቄ ነው። እውነት ራሱን ገልጦ እያለ ሐሰትን እና ጀሌዎችን እስከ መቼ እንታገስ ይላል። በእውነት ለመናገር ይህ ከባድ ጥያቄ ነው። መደበኛ የሆኑ የመጡ የሐሰት ትርክቶች እንዴት የዕለት ተዕለት ሕይወታችንን እንደተቆጣጠሩት በሚገባ ያሳየናል። ዕውቀታችንን በፍርሃት ሸሽገን የእነዚህ አጉል ሐሳቦች ተጠቂ መሆናችንን እስከ መቼ እንቀጥላለን ነው ነገሩ። የጸሐፊው ጥያቄ ማኅበረሰቡ ለሐሰት የሰጠውን ዕውቅና አጥብቆ የሚሞግት ነው። በጣም የሚገርመው ደግሞ እነዚህ አጥፊ ሐሳቦች እንዴት በዝምታ ማኅበረሰቡን እንደሚቆጣጠሩት የተገለጸበት መንገድ ነው። ጽሑፉ ቅስም ሰባሪና ሕይወት አደፍራሽ አስተሳሰቦች ብሎ ነው የሚጠራቸው። ታውቃላችሁ፣ እነዚህ የተጣመሙ አመለካከቶች መጀመሪያ ላይ ሲታዩ ቀላልና ምንም የማይጎዱ ይመስላሉ። ግን ቀስ በቀስ ስር ሲሰዱ እጅግ ከፍተኛ የሆነና የማይሽር ጠባሳ ነው በህብረተሰቡ ላይ የሚታዩት። አሁን እኮ እነዚህ ነገሮች የዕለት ተዕለት ልማድ ከመሆንም አልፎ ልክ እንደ ተራ ባህል እየተቆጠሩ መጥተዋል። ይሄ ነው እንግዲህ ትልቁ ማህበራዊ አደጋ። ለዚህ ደግሞ አንዱ ትልቁ ማሳያ በህብረተሰቡ ውስጥ የተለመደውን የታታሪዎችን ዕጣ ፈንታ ማየት በቂ ነው። ታታሪ የሆኑትንና ከፍታን የመረጡትን ሰዎች በአጭር ማስቀረት ወይ ደግሞ ከወጡበት ከፍታ ላይ ወደ ታች መጎተት አሁን እጅግ የተለመደ ነገር ሆኗል። የሰዎችን ልፋትና ጥረት ከማበረታታት ይልቅ እንቅፋት መሆንና ስኬታማውን ማደናቀፍ እንዴት እንደተለመደ ጽሑፉ በግልጽ ያሳያል። ለዚህም እኮ የራቅ ምስክር አያስፈልግም። ከራሳችን ጉርብትና እርምጃ ብንጀምር ራሱ በቀላሉ ልናየው የምንችለው እውነት ነው። ታዲያ ይህ ችግር የቱ ጋ ነው ያለው ብለን ስንጠይቅ መልሱ በየቦታ ነው። ከፖለቲካው ዓለም አንስቶ እስከ ምጣኔ ሀብቱ፣ ከማህበረሰብ ሕይወት እስከ ግለሰብ ሕይወት ድረስ ዘልቆ እንደገቡ እንገነዝባለን። እነዚህ አጉል ሐሳቦችና ልምዶች ጊዜንና ሁኔታዎችን በሚገባ በመጠቀም በከፍተኛ ደረጃ ተሰራጭተዋል። በሁሉም የህብረተሰብ ክፍል ውስጥ ተንሰራፍተዋል ማለት ይቻላል። ማንም ከዚህ ተጽዕኖ ነፃ አይደለም። ችግሩ ሙሉ በሙሉ መዋቅራዊና ሁለንተናዊ መሆኑን እንረዳለን። እሺ፣ ታዲያ ይህ ሁሉ ሲሆን እኛ ምን እየሰራን ነው? ሁላችንም በድንጋቴና በመደናገር የምንጠይቃቸው ጥያቄዎች አሉ። ምንድን ነው የተዘራብን? ከየትስ ነው ያጭድነው? ማን ነው የረገመን? እንላለን። እነዚህ ጥያቄዎች በህብረተሰቡ ውስጥ ያለውን ከፍተኛ የሆነ ግራ መጋባትና የመፍትሄ ማጣት ስሜት ቁልጭ አድርጎ ነው የሚያሳዩት። ችግሩ መኖሩን ሁሉም ያውቃል፣ ግን መነሻውና መድረሻውን ማወቅ ተስኖታል። ከዚህ በኋላ ነው እንግዲህ ጽሑፉ ወደ አስፈሪው ደረጃ የሚወስደን። ማህበረሰቡ ሙሉ በሙሉ ወደ ገባበት የጣት መቀሰር ወይም መወቃቀስ አዙሪት። ይህ የመወቃቀስ አዙሪት የሚጀምረው ከትልቁ ማህበራዊ መዋቅር ነው። አንዱ ጎሳ ሌላውን ጎሳ ሲወቅስ፣ በዚህ ጊዜ ማህበራዊ መተማመን ሙሉ በሙሉ ይሸረሸራል። የጋራ መግባባት ይጠፋና የቡድን ፍርጃ ይነክሳል። ግን እዚህ ላይ አይቆም። ይህ የጥላቻና የመወቃቀስ መንፈስ እጅግ ቅርብ ወደ ሆኖ የቤተሰብ ሕይወትም ዘልቆ ይገባል። ባል ሚስቱን፣ ሚስት ደግሞ ባሏን ተጠያቂ ሲያደርጉ በቤት ውስጥም ጭምር ሰላምና መተማመን የጠፋበት አሳዛኝ ሁኔታ ይፈጠራል ማለት ነው። ከዛስ ወላጅ ልጁን፣ ልጅም ወላጁን ይወቅሳል። ማንም ኃላፊነትን መውሰድ በማይፈልግበት ሁኔታ ያ መሰረታዊ የቤተሰብ መዋቅር ይሰነጠቃል። የትውልድና የቤተሰብ መስተጋበር በእጅጉ ይበላሻል። ሁሉም ጥፋቱን በሌላ ላይ ማላከክ ነው ስራው። ይባስ ብሎ ደግሞ ይህ ችግር ወደ ትምህርት ተቋማትም ተዛምቷል። አስተማሪ ተማሪውን፣ ተማሪም አስተማሪውን ይጠረጥራል። አስቡት፣ ዕውቀትና ስነ ምግባር ሊተላለፍባቸው የሚገቡ መድረኮች ራሳቸው የጥርጣሬና የጋራ ወቀሳ ማዕከል የሆኑ መምጣታቸው በእውነትም አሳሳቢ ነው። በፖለቲካው መድረክ ያው ነው። ፖለቲከኛው ህዝቡን፣ ህዝቡም ፖለቲከኛውን ተጠያቂ ያደርጋል።
በመሪዎችና በዜጎች መካከል ያለው መተማመን ሙሉ በሙሉ ተሟርቶ ጠፍቷል። የጋራ ራዕይ ሳይሆን የጋራ ወቀሳ የዕለት ተዕለት ተግባር ሆኗል። መንፈሳዊና ርዕዮተ ዓለማዊ ድንበሮችም ቢሆኑ ከዚህ አዙሪት አላመለጡም። አማኙ ከሃዲውን፣ ከሃዲው ደግሞ አማኙን ይወነጅላል። ማህበረሰቡ በሁሉም አቅጣጫ መከፋፈሉን ነው ይሄም ያሳየን። እምነትም ሆነ አመለካከት ሰዎችን ከማስተሳሰር ይልቅ የልዩነትና የክስ መነሻ የሆኑ መጥተዋል። የዚህ ሁሉ አዙሪት የመጨረሻ ደረጃ ምንድን ነው ብትሉ፣ አጠቃላይ ትውልድን መውቀስ መጀመሩ ነው። መልስ ፍለጋ መሬቱን ሰማዩን እንባጣጣለን። የችግሩን ምንጭ ከራሳችን ውጪ በሌላ በማንኛውም አካል ላይ ለመጫን የምናደርገው ከንቱ ጥረት የባሰ ግራ መጋባት ውስጥ ነው የሚክተን። ይሄ የጣት መቀሰር አዙሪት ደግሞ በፍጹም የትም አያደርሰንም። በጣም ያሳዝነው ነገር ግን ስለ ችግሩ ያለን ግንዛቤ ራሱ ማሳሳቻ መሆኑ ነው። ጽሑፉ እንደሚለው ሁሉም ሰው ሲጠየቅ ጉዳቱን አሳምሮ እና ቀነባብሮ ይናገራል፣ ይጽፋል፣ ያስለፍፋል። አዎ ጉልበትም ሲያገኝ አዋጅ ያወጣል። ማለትም ችግሩን በሚያምር ቋንቋ መግለጽ ላይ እጅግ በጣም ጎበዞች ሆነናል። ነገር ግን እውነተኛና ፈዋሽ የሆነ መፍትሄ ላይ ፈጽሞ አልደረስንም። ይሄ የግንዛቤ ማሳሳት መፍትሄ እንዳመጣን አድርገን እንድናስብ ያደርገናል። በተግባር ግን ምንም የተለወጠ ነገር የለም። ታዲያ ከዚህ ሁሉ የሥርዓት ወቀሳ አዙሪት እንዴት እንውጣ? ጽሑፉ አንድ እጅግ ጥልቅ ጥያቄ ያቀርባል። ማን ነው ደፍሮ ማንነታችንን እና ጉድለታችንን አውቆና ተገንዝቦ በፍቅር ሊማራን የሚችለው ይላል። አያችሁ፣ ዋናው ቁም ነገር እዚህ ላይ ነው። መፍትሄው ሌላውን በማጋለጥና በመውቀስ አይደለም። የራስን ጉድለት በድፍረት አምኖ በመቀበልና ይቅርታን እና ፍቅርን መሰረት ያደረገ ፈውስን በመሻት ላይ መሆኑን ነው የሚያስተምረን። በመጨረሻም ይህ ዳሰሳችን እጅግ በጣም ጠንካራ በሆነና አነጋጋሪ በሆነ ሐሳብ ይደመደማል። የጸሐፊው ቃል ነው። መቼስ አህዳዊና ፌዴራላዊ እንደማትሉኝ እምነቴም ግምቴም ነው ይላል። ይህ በሚገባ የሚያሳየው አሁን የገባንበት የሞራልና የስነ ልቦና ቀውስ በየትኛውም የፖለቲካ አወቃቀር አህዳዊም ሆነ ፌዴራላዊ ሊፈታ እንደማይችል ነው። መፍትሄው ያለው ከፖለቲካዊ መዋቅር በላይ በሆነ ጥልቅ የሞራልና የስነ ምግባር ለውጥ ውስጥ ነው። ታዲያ እውነተኛው መፍትሄ ከየት መጀመር አለበት ብላችሁ ታስባላችሁ? ይህንን ጥልቅ ሐሳብ አብረን እናሰላስል በመቶ የዛሬውን ዳሰሳ እዚሁ ላይ ያጠናቅቃለሁ። ቆይታችሁ ከእኛ ጋር ስለነበር እናመሰግናለን።